ጤና ይስጥልን እንደምን አላችሁ የስፖርት አፍቃሪያን በሙሉ በአገር ውስጥም በውጭ ያላችሁ የስፖርት አፍቃሪያን ሰሞኑ ያው በኤምኤምኤ ውድድር ምክንያት ብዙዎቻችሁ ኢንቦክስ እያደረጋችሁልኝ ነው ለምን ከቢኒያም ሽብሬ ጋር አትጫወትም የሚል መልእክት ማለት ነው ሰላም ያገሬ ልጆች ሰላማችሁ ብዝት ይበል አሁን የመጣው አጠር ላልሽ መልእክት ነው መልክቴ ምንድነው በጣም አንድ ወዳጄ ደጋግሞ ሜንሽን እያደረገ የተለያየ ቪዲዮ ሲሰራብኝ ስለነበረ ለሱ መልስ መስጠት ስላለብኝ ነው እሱም አገረ ሰላም የተባለ የቴኳንዶ ማርሻል አርት ባለሙያ ነው ለሱ በጣም እንቧቀስ እንደባደብ እንፋለም ያዝበለው የሚል መልእክት ልኳል እኔም ደግሞ ደስ ያለኝ ይቀበላለሁ ወንድሜ ደጋግሞ በደም መስራት ይተበቅባል በደም ተዘጋጅ ከባድ ውድድር ከባድ ሰው ነው የመረጥከው መንሽን አርጉት ጅብም ጉልበት አለው ግን ፈሪ ነው አንተ አቅሙ ካለ ስብናው ካለ ወንድ ነኝ ካልክ አንተ በምትፈልገው ሙያ ባንተ ሙያ እኔ መግባት ይችላል አንተ በምትፈልገው ዲዮ ከተለያዩ ቦታዎች ተነስታችሁ ንቃት ና ፋይት አርገን ና ግጥመኝ ምናምን የምትሉ ልጆች 2000 ፎሎወርስ 3000 ፎሎወርስ ኖሯችሁ it's not about followers ግን seriously ካልኩሌት ማድረግ ያለብን ነገር እዚህ ጋር ስላለን እኔ እስካሁን ቢልድ ያረኩት ብዙ ዋጋ ከፍዬ እኔም ፋይት ማድረግ ቀላል ነገር እንዳይመስላችሁ ላይፋችሁ ላይ ትልቅ ነገር ነው የሚያመጣው ትልቅ ቪዚቢሊቲ ነው የሚኖራችሁ እኔን ፋይት አረጋችሁ ማለት እንብለ ከመሬት ተነስተ ሆይ ንቃት እንዲነ ና ፋይት አርገኝ ስላልክ የሚሆን ነገር አይደለም ስላላችሁ የሚሆን ነገር አይደለም ይሄ ስሞል ክሬተሮችን ገና እየወጡ ያሉ ልጆችን ዲስካሬጅ ማድረግ ዲስሪስፔክት ማድረግ ሳይሆን የራሴን ቫልዩ በማወቅ ነው ከመሬት ተነስታችሁ ምንም ታዋቂነት ሳይኖራችሁ ሶሻል ሚዲያ ላይ ወይም አትሊስት በማርሻል አርቱ ሶሳይቲ ምንም ተጽዕኖ ትሽ ፎሎወር ጋር ያለው አልወዳደርም ወይ ደግሞ ከ500,000 እስከ 1 ሚሊዮን መከፈል አለብኝ አለ የኔ አካውንት ደግሞ እንደምታውቁት ነው የኢትዮጵያስ ፕሊዝ ገብታችሁ ይሄንን የኔ ፔጅ ቢያንስ የሱን እንኳን ባይሆን ከ200,000 በላይ የኔ አካውንት መሆን አለበት ሰላም ፋሚሊያንስ እንደናችሁ ሁሉ ሰላም ሁሉ መልካም ሁሉ ተማም አለን የተመሰገነ ይሁን ዛሬም እንደተለመዱ በፋይቱ ዙሪያ አንዳንድ ቪዲዮዎችን ይዤ ከቻሳ ብያለሁ ቪዲዮዎቹ ማለት ሁሉም ጥንድ እርስ በርስ የተመራረጡ ይመስላልና ፋይቱን በምን አይነት ሁኔታ ይሄዳል የሚለውን አብረን እስኪ እንገመግማለን ሴዶም አዳዲስ ቪዲዮዎችን እየለቀቀ በጣም እኛን ማስገረሙ ቀጥሎበታል ማለት ነው እስኪ እነዚህንና ሌሎችን ቪዲዮዎችን አብረን እንያቸው እሺ ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ ቀጥታውን ወሬ አላበዛም ቀጥታው ወደ ቪዲዮ ሰላም ጤና ይስጥልን እንደምን አላችሁ የስፖርት አፍቃሪያን በሙሉ በአገር ውስጥም በውጭ ያላችሁ የስፖርት አፍቃሪያን ሰሞኑ ያው በኤምኤምኤ ውድድር ምክንያት ብዙዎቻችሁ ኢንቦክስ እያደረጋችሁልኝ ነው ለምን ከቢኒያም ሽብሬ ጋር አትጫወትም የሚል መልእክት ማለት ነው ይሄም የኔ ሐሳብ እንደመሆኑ ቢኒያም ሽብሬም ከ3 ቀን በፊት በፔጅ ላይ ባስተላለፍከው መልእክት እኔም በሚመለከት ዮኒ ቬጋስን አናግሩት ማናጀር እሱ ነው ብሏል ዮኒ ቬጋስ ይሄ ቪዲዮ ይደርሳል ብዬ አስባለሁ ከቢኒያም ሽብሬ ጋር እንድጫወት ጥሬን አስተላልፋለሁ ቢኒያም ሽብሬ ማለት ደግሞ እንደሚታወቀው የኤምኤምኤ ውድድር ኢንተርናሽናል ፋይተር ነው ብዙ አገር ተወዳድሯል የአገሩን ባንዲራ አውለብልቧል እኔም በቴኳንዶ ኢንተርናሽናል ውድድር ላይ ብዙ ቦታ ተወዳድሬ ያለው የአገሬን ባንዲራ አውለብልቤያለሁ ቆንጆ ጨዋታ ለህዝባችን እናሳያለን ብዬ አስባለሁ በኢትዮ ፋይት ናይት እንገናኝ ይህ ቪዲዮ ከደረሰ ቢኒያም ሽብሬ መልእክት እንድታስቀምጥልኝ እንድትሰራልኝ መልእክቴን አስተላልፋለሁ አመሰግናለሁ ቴንኪዩ ዌል እንግዲህ በጣም አንበሳ ነው አገረ ሰላም ማለት ነው ግን ከዛ በፊት ማለት ከግጭ ጋር ጸብ ናቸው አይደል ጸብ ነው እንዴት ነው የሚሆነው ቪዲዮውን ማን ነው ፋይቱን ይሄ የዚህን ኮላውታውን ጌች ይስማማል ቢኒያም ሊስማማ ይችላል ቪዲዮውን ማይቻለው ተስማምቷል ወርግጥ አዘጋጆቹ ይስማማሉ በባለፈ ባሳየው ዲሲፕሊን ችግር ማለት ነው ማለት ባለፈ ላይቭ ላይ አላስፈላጊ ሰጣገባ ውስጥ እንደገቡ መቼም ታስታውሳላችሁና አሁን ይስማማል ጌች ብላችሁ ወር ደግሞ የኢቲኤፍሲ የሚባለው አዘጋጆች እንዳለ በአጠቃላይ ይስማማሉ ብላችሁ ታስባላችሁ እኔ እንኳን አይመስለኝም ለማንኛውም እስኪ
ቢኒያም ተቀብሎታል። እስኪ ቢኒያም ሐሳብ እስቲ ሰምተን እንመለስ። ሰላም የሀገሬ ልጆች ሰላማችሁ ብዝት ይበል። አሁን የመጣሁት አጠር ላልሽ መልእክት ነው። መልእክቴ ምንድነው? በጣም አንድ ወዳጄ ደጋግሞ ሜንሽን እያደረገ የተለያየ ቪዲዮ ሲሰራብኝ ስለነበረ ለሱ መልስ መስጠት ስላለብኝ ነው። እሱም አገረ ሰላም የተባለ የቴኳንዶ ማርሻል አርት ባለሙያ ነው። ለሱ በጣም እንቧቀስ፣ እንደባደብ፣ እንፋለም፣ ያዝበለው የሚል መልእክት ልኳል። እኔም ደግሞ ደስ እያለኝ ይቀበላለሁ። ወንድሜ ደጋግመ ስለሰራ መልስ ልስጥ በሚል ነው። ወንድሜ ግን አንድ ነገር ልንገርህ፣ ቴኳንዶ እና ሚክስድ ማርሻል አርት በጣም ኮምፕሊትሊ የተለያዩ ናቸው እና ምን ነገር ነው ምን መስራት ላይ እንዳለብህ ወቅ ከዛ በኋላ አይ ነው ምርጥ ተጫዋች ነህ አውቃለሁ። ባንተ ልክ እንዳንተ በዛ ስር ስላለፍኩኝ እያንዳንዱ ነገር ስለማውቅ ነው። ተዘጋጅ። እኔም ያንተን ጥሪ ተቀብያለሁ። እንኳን ለአንተ አይደለም ሌሎችም ሚክስድ ማርሻል ከኔ ጋር ፋይት ለማድረግ ለሚፈልጉ ለሁሉም ይሄ መልእክቴ ለሁሉም ደስ እያለኝ እቀበላለሁ። አም ዝግጁ አም ሬዲ እና ኤኒዋን እኔ ማናገር ለሚፈልግ አንተም እኔም ማናገር ከፈለግ እዛው አጠገብ ማናጀር ዮኒ ቬጋስ አለ። ዮኒ ቬጋስ ከሌለ እንኳን ወንድሜ ቢኒ አጠገብ ያለ ሺፕስ ብራዘር እሱንም ማናግረው እሱም ያለውን ነገር ያውቃል። ምንም ችግር የለውም። እኔም መልስ ልሰጥ ዝግጁ ነኝ። አም ሬዲ ልላችሁ ነው። በቅርቡ ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ። ከፕሮፌሽናል ፋይተሮች ጋር ከዩኤፍሲ ፋይተሮች ጋር ከነሱ ጋር ትሬኒንግ እያደረኩ ነው ያለሁት። ያንን ቪዲዮ በቅርቡ ቶሎ እለቅላችኋለሁ። አሁን በጣም ሬዲ ነኝ፣ ዝግጁ ነኝ። በጣም እየፈራሁ ነኝ ያለሁት። ያው መናገር አልፈልግም፣ ግን በተግባር ይሻላል ከሚል ነበር የጠፋሁት። ነገሮችን በተግባር በሁሉ ነገር አሳያችኋለሁ። ጉድ ላክ ብራዘር። እኔም ደግሞ አም ሬዲ let's go let's do it ኦ ማይ ጋድ። ስለዚህ ኮላውቱን የሀገረ ሰላምን ኮላውት ተቀብሎታል ማለት ነውና እስኪ ለዚህም ደግሞ አስተያየት ሰጥቷል። ማን ነው ሀገረ ሰላም? እስኪ ሀገረ ሰላምንም ሰምተነው እንመለስ እስቲ። ብቻ ተጣጥፏል። ሁለቱ መፋየታቸው አይቀርም እና እንዳልኳችሁ እነዛ ከተስማሙ አዘጋጆቹ የቲኤፍሲ ምናምን ሰሞኑ የተፈራረሙት ምናምን አይታችሁ ከሆነ እና እነሱ በዲሲፕሊን ችግር ምናምን ሀገረ ሰላምን ካልተቀበሉት አላውቅም እንጂ የሁለቱ ግን በቃ በጣም ተስማምተዋል እና በጣም ተፈላልገዋል ማለት ነው። ዋው! እኛም ይናፍቀናል። ይሄ ጌም የምሬን ነው። የሁለቱ ፋይት በጣም ይናፍቀናል። የምን በጣም ያጓጓናል። እንጠብቃለን። ለማንኛውም የሀገረ ሰላምን ምን አለ የሚለውን እስኪ ሰምተነው እንመለስ። ቢኒ በደንብ መስራት ይጠበቅባል። በደንብ ተዘጋጅ። ከባድ ውድድር፣ ከባድ ሰው ነው የመረጥከው። ሰላም ጤና ይስጥልን የስፖርት አፍቃሪያን በሙሉ እንደምን አላችሁ? ያው እንደሚታወቀው ለቢኒያም ሽብሬ ኮል አውት አድርጌለት ነበር። ቢኒያም ሽብሬም ኮል አውቴን መልሷል። ቢኒ በዚህ አጋጣሚ ሳላደንቅልህ አላልፍም። ማንም ያልደፈረው ፍረዋል። አይነው እንተዋወቃለን። 2002 ላይ አብረን ሰርተናል። ቢኒያም ባክግራውንዱ ቴኳንዶ ነው፣ እኔም ባክግራውንዱ ቴኳንዶ ነው። ቢኒ ደግሞ አሁን ያለበት የኤምኤምኤ ስፖርት ላይ ነውና እኔም ደግሞ በዛ ስፖርት ነው ለገጥም የምፈልገው። ቴኳንዶ ምን ያህል አደገኛ መሆኑን አንተም ታውቀዋለህ። እኔም ደግሞ ያው እየኖርኩበት ነው ቴኳንዶን። ትልቁ ማሳያይም ደግሞ ይሄ መድረክ ነው ብዬ አስባለሁ። ቢኒ በደንብ ተዘጋጅ፣ በደንብ መስራት ይጠበቅብሃል። በቅርቡ በኢትዮ ፋይት ናይት እንገናኝ። ስዩሱን ቢኒ። ዋው የምር ማለት ዲሲፕሊን እዚህ ጋር ግን በጣም ዲሲፕሊን የተሞላበት ንግግር ነው ያደረገው። አሁን ሀገረ ሰላም የማይቀበሉበት ምንም አይነት ምክንያት የለም አዘጋጆቹ ብዬ አስባለሁ። ለማንኛውም ያጓጓናል የሁለቱ ፋይት። እስኪ ወደ ቀጣዩ ቪዲዮ እንሂድ። መንሽን አድርጉት። ጅብም ጉልበት አለው ግን ፈሪ ነው። አንተ አቋም ካለ አቅሙ ካለ ስብዕናው ካለ ወንድ ነኝ ካልክ አንተ በምትፈልገው ሙያ ባንተው ሙያ እኔ መግባት እችላለሁ። አንተ በምትፈልገው ደሞ ንጉስ ነኝ ትላለህ። ወደ ንግስና እንዴት እንደሚካሄድና መንገዱን አሳያለሁ። የመሪነትን ጥቅም የዛኔ ትረዳለህ። ባይዘው ይሄ ልጅ ከመቀሌ ነውና
ማነው ጌችም ሜንሽን አድርጎታል። እሱንም ቪዲዮ እናያለን። እንትና ንቃተ ህሊና እኔን የሚገጥመኝ የለም ምናምን አጣውኝ ምናምን ብሎ ሲያወራ ነው እና ኩላውት ወይ ደግሞ ይሄኛው ልጅ በጣም እንትን አለው ማለት ነው። በሰማችሁ ተረባ መልክ የጅብ ምናምን የሚለው አሁን ያወራውን አባባል ማለት ነው። እሱን ተጠቀመለት ለንቃተ ህሊናና ንቃተ ህሊናም ደግሞ ለዚህ መልስ ሰጥቶታል። እስኪ የንቃተ ህሊናን ሐሳብ እንስማና እስቲ እንመለስ። ይሄ ቪዲዮ ከተለያዩ ቦታዎች ተነስታችሁ ንቃት ና ፋይት አድርገን ና ግጥመኝ ምናምን የምትሉ ልጆች 2000 ፎሎወርስ 3000 ፎሎወርስ ኖሯችሁ it's not about followers ግን ሲሪየስሊ ካልኩሌት ማድረግ ያለብን ነገር እዚህ ጋር ስላለን እኔ እስካሁን ቢልድ ያረኩትን ነገር ቢልድ ያረኩት ብዙ ዋጋ ከፍዬ ነው። ብዙ ዋጋ ከፍዬ እኔም ፋይት ማድረግ ቀላል ነገር እንዳይመስላችሁ። ላይፋችሁ ላይ ትልቅ ነገር ነው የሚያመጣው። ትልቅ ቪዚቢሊቲ ነው የሚኖራችሁ እኔን ፋይት አረጋችሁ ማለት። እንብለ ከመሬት ተነስተ ሆይ ንቃት እንዲነ ና ፋይት አርገኝ ስላልክ የሚሆን ነገር አይደለም። ስላላችሁ የሚሆን ነገር አለ። ይሄ ስሞል ክሬተሮችን ገና እየወጡ ያሉ ልጆችን ዲስካሬጅ ማድረግ ዲስሪስፔክት ማድረግ ሳይሆን የራሴን ቫልዩ በማወቅ ነው። ከመሬት ተነስታችሁ ምንም ታዋቂነት ሳይኖራችሁ ሶሻል ሚዲያ ላይ ወይም አትሊስት በማርሻል አርቱ ሶሳይቲ ምንም ተጽዕኖ ከሌላችሁ እኔን ፋይት ማድረግ ሚኒመም እስከ 500 ሺህ እና ከ500 ሺህ ተነስቶ እስከ 1 ሚሊዮን ብር ሊያስከፍላችሁ ይችላል። እኔን ፋይት ማድረግ በዚህ ወይ አፕሮች ማድረግ ትችላላችሁ። 500 ሺህ ተከፍሉኛላችሁ፣ ፋይቱን እቀበላችኋለሁ፣ ፋይት ታረጉኛላችሁ። እዛኔ the whole world will know you bro, like do the maths. እንደሰማችሁት ነው እንግዲህ 200,000 እስከ 200,000 እንትን ፎሎወርስ እያፈላለገ ነው ያ ልጅ እና እሱ 200,000 ምናምን ማለት እንደሰማችሁት ነው። ትንሽ ፎሎወር ኖሯቸው ምናምን ብሎ ሙድ ይዞባቸዋልና ያ የመቀሌው ልጅ ደግሞ እሱም እንግዲህ የመልስ ምት ሰጥቷል። እስኪ እሱን ሰምተን እንመለስ። አረ ወገን አረ ደግሞ በዚህ መጣ 2000 ፎሎወርስ 3000 ፎሎወርስ ኖሯችሁ ምንም ታዋቂነት ሳይኖራችሁ ከ500 ሺህ ተነስቶ እስከ 1 ሚሊዮን ብር ሊያስከፍላችሁ ይችላል። እኔ ፋይት 2000 ፎሎወር ጋር ያለው አልወዳደርም ወይ ደግሞ ከ500 ሺህ እስከ 1 ሚሊዮን መከፈል አለብኝ አለ። የኔ አካውንት ደግሞ እንደምታውቁት ነው የኢትዮጵያስ። ፕሊዝ ገብታችሁ ይሄንን የኔ ፔጅ ቢያንስ የሱን እንኳን ባይሆን ከ200,000 በላይ የኔ አካውንት መሆን አለበት እና እንድታግዙኝ ነው ፈልገው። አሪፍ ነገር ለማየት የኔ አካውንት ማሳደግ አለባችሁ። ግቡና ጋይስ ዛሬውኑ አዲስ አምር ንፍጠር። እስኪ ሌላ ደግሞ ምን እንደሚል ያለው ኤን ፎሎወር ማሳደግ አለብን ጋይስ። የኔ አካውንት ማደግ አለበት። ፕሊዝ ዛሬውን ገብታችሁ ዛሬን አዲስ ታሪክ። ቴንክ ዩ 200,000 ፎሎወር ሲደርስ እንዴት ነው የሚገጥመው ይመስላችኋል? በእርግጥ ንቃተ ህሊና ልባለሁ እንዳየነውም ነው። ከዛ ከቦንጋ ጀምሮ መጥቶ አዲስ አበባ ድረስ መጥቶ እንደተፋየተ እናውቃለን። ሊገጥመው ይችላል። ግን ልጁስ ባግራውንዱ የሚያውቀው አለ። ግን ከመቀሌ ነውና ስትራክቸሩ ምናምን ሲታይ የሆነ የስፖርት ስትራክቸር ያለው ነው የሚመስለው። ዝም ብሎ በዲ ቢልደር ካልሆነው ማለት ነው። ፋይት ላይ እንግዲህ እስኪ ቢፋየቱ ጥሩ ነው። ልጁ ደግሞ ማታ እንዳየሁት ከሆነ ወደ 13,000 ምናምን ፎሎወር ነው ያለው። እየጠየቀ ያለው ደግሞ 200,000 አስገቡኝ እያለ ነው። ሁለቱ ቢፋየቱ በጣም ምርጥ ነገር ይመስለኛልና እስኪ ፎሎ ብናደርገው በጣም አሪፍ ነው። 200,000 ብናስገባው በጣም አሪፍ ነው። ንቃተ ህሊና ወደ ጎን አይልም ብዬ አስባለሁ። እሱ ይሄ ግን በጣም የጓጓ ይመስላል ፋይቱ። ብቻ አብረው እነዚህ ቢፋየቱ በጣም ጸድዬ ነው። ፎሎ ብታረጉት ጥሩ ነው። እናርገው 200,000 ብናስገባው አሪፍ ነው። ለማንኛውም ወደ ቀጣይ ቪዲዮ። ንቃተ ህሊና ፋይተር አጥቻለሁ። ኮላውት ያረኩላቸው ሰዎች በሙሉ ድና ያርገውኛል። ስለዚህ ንቃተ ህሊናን ፋይት ማድረግ የምትፈልጉ ሰዎች በኤምኤምኤ ኮሙኒኬት አድርጉን፣ ያው ፍላጎት ካለ። በኔ እምነት ንቃተ ህሊና ይሄን ልጅ ፋይት ብታረገው ብዬ አስባለሁ። ከመቀሌ ነው
ጋይስ የቅድሙ ልጅ ነውና ያ የመቀሌው ልጅ ማለት ነው። እና ጌችም ይሄ ልጅ ፋይት አድርገው ብሎታል ማለት ነው። ያው እንግዲህ በጉጉት እንጠብቃለን ማለት ነው። የሴዶን ቪዲዮ እንመልከትና እንመለሳለን። በጣም ፈን የሆኑ ቪዲዮዎች ናቸውና እስኪ እንየው። በቀሉ የስራሽ ይስጥሽ፣ ታሸክምኛለሽ። እንደዚህ ሰው ሀገር አቋርጬ መጥቼ ተሸከሚሉ ባለ ጆኒ ስራውን ይስተው። አርቲፊሻል ሰው አሳዝሎ ያስሮጣል። አትክልት ተራ ያለ ነው የሚመስለው። ተሸክሜ ከምሰራ ፋይቱ ቢቀር አይሻልም? ብቻ ያዝናናል። ሴዶ ለዚህ ፋይት ትልቅ ድባብ ይሆናል ብዬ አስባለሁ። የፋይቱ ቀን በጣም በጉጉት የምንጠብቀው ፋይት ይሄ ነው ማለት የሴዶና ያው ጌችም ተናግሯል። ሜን ፋይት የሚሆነው በኢቲኤፍሲ ታሪክ የሴዶ እና የጆኒ ነው ተብሏል ማለት ነው። እና በጣም የሚያስቅ ነው የሚመስለኝና በዚያ አሯሯጡ ግን ኬጅ ውስጥ ወይ ሪንግ ውስጥ ዳርና ዳር የሚሮጥ አይመስላችሁም? ጆኒ እያሯሯጠው ምናምን ማለት በቃ በዚያ አሯሯጡ ማለት ነው። እንግዲህ አይታችሁታል አሯሯጡን ዳርና ዳር ኬጁን ሙሉ ከጥግ እስከ ጥግ ዙሪያ የሚዞር ነው የሚመስለኝ ማለት ነው። እና የሁላችንም ጉጉት ነውና በጣም የኢቲኤፍሲ የፋይት ራውንድ 2 እውነት በጣም ተጠባቂ ነውና እንዳየነው እስካሁን ድረስ እንዳየናቸው ቪዲዮዎች በጣም ጥንዶቹ ራሱ በጣም የሚገራርሙ ጥንዶች ናቸውና ማለት እንደተጠበቀውም እኛ እንደጠበቅነው እነዚህ የሚሆኑ ከሆነ በጣም አሪፍ ፋይት ምን ይሆናል፣ ኢንተርናሽናል ፋይት ምን ይሆናል እንደውም ብዬ አስባለሁ። ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። ይሄው ነው ሰው ውድድሩ ቀን የሚሆነው ሐምሌ 25 በአድዋ ሙዚየም የአድዋ ፋይት ናይት ሐምሌ 25 እንግዲህ ተወስኗል። በጉጉት እንጠብቃለን ማለት ነው። አረናቱ Man, I thought he was gonna bust his teeth. Break his head, dog. He said, I'm a savage. I'll eat you. በኢንተርናሽናል ደረጃ እንግዲህ ይሄ ልጅ በጣም ኮሜዲያን ሆኗል እና የሳቅ ምንጭ ሆኗል። ብቻ ይመቸው፣ ሴዶ ይመቸው። እግዚአብሔርን በጣም ከፋይቱም ባለፈ ኮሜዲ ፋይተር ነው። ባይዘው ጃኪቻን ታውቁታላችሁ? እና ጃኪቻን አሁን የሆነ እያሳቀ ግን በጣም ታክቲክ ያለው በጣም ብዙ ጥበቦችን የሚጠቀም ቴክኒኮችን የሚጠቀም ፋይተር ነው እና ሴዶም እንደዚህ አይነት ናት ማለት ነው። ይሄ ባይዘው ጥበብ ነው። ይሄ ድንቅ ተሰጥኦ ነውና ይሄ በምላስም ያስቀሃል፣ በድርጊቱም ያስቀሃልና በአካል ቅርጹም ያስቀሃል። እኔ አላልኩም። ለማንኛውም ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለዚህ ቻናልም ደግሞ አዲስ ከሆናችሁ የቻናላችን ቪአይፒ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ፣ ይመቻችሁ።